ሰላም ሰላም እንዴት ናችሁ? ውድ የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ይዤላችሁ የመጣሁት የአፋን ኦሮሞ ትምህርት በአማርኛ ማለት ነው። ሁላችሁም እንግዲህ እንደምታውቁት እዚህ ቻናል ላይ አፋን ኦሮሞን በአማርኛ እንማራለን ማለት ነው። በአጭር ጊዜ አፋን ኦሮሞን እንዴት እናቃለን የሚለውንም እናያለን ማለት ነው። ወደፊት ቪዲዮዎች በጣም ብዙ ቪዲዮዎች ለመስራት አቅደናል። ስለዚህ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ፣ እንዲሁም ደግሞ የደወል ምልክቱን በመጫን ሁሌም ለቃቸው ቪዲዮዎች ይደርሳችኋል። ዛሬ የምንማረው ምንድነው? በጣም የተለመዱ የአፋን ኦሮሞ ንግግሮችን ወይንም ሰዎችን ስለ ችግሩ መጠየቅ። አሁን ብዙ ጊዜ ሰዎችን በአፋን ኦሮሞ ስለ ችግሩ ወይንም ስለ ህመሙ መጠየቅ ሊኖርብን ይችላል ማለት ነው። ስለዚህ ያንን ደግሞ እንዴት ነው የምንጠይቀው? ምን ብለን ነው የምንጠይቀው? መቼም ብዙ ሁሉም ቋንቋ ውስጥ ተመሳሳይ አይነት ነገር ላይሆን ይችላል። ስለዚህ እንዴት እንደምንጠይቅ አሳያችኋለሁ። ከኔ ጋር ሁኑ ማለት ነው። እንደሚጠቅማችሁ ተስፋ አደርጋለሁ። ሐሳብም ደግሞ ካላችሁ መጨረሻ ላይ ጻፉልኝ፣ ችግር የለውም እመልሳለሁ። እሺ መጀመሪያ ምን ብለን ልንጠይቅ እንችላለን ማለት ነው? አሁን ለምሳሌ ምን ሆንክ፣ ችግር ምንድነው ብለን ለመጠየቅ ማልታቴ ረኮን ከማሊ ማልታቴ ረኮን ከማሊ ጀነ ጀቹዳ ማልታቴ ረኮን ከማሊ ማልታቴ ማልታቴ ምን ሆንክ ማለት ነው። ማልታቴ ምን ሆንክ፣ ረኮን ከማሊ ችግርህ ምንድነው? ረኮ ማለት ችግር ማለት ነው። ረኮ ማለት ችግር፣ ረኮ የቹን ችግር ማለት ነው። ኦኬ ኔክስት ምንድነው ያጋጠመህ ብላችሁ ለመጠየቅ ስትፈልጉ የሆነ ሰው የሆነ ነገር አሁን ለምሳሌ መቼም ምንድነው ያጋጠመ መቼ እንደምትጠቀሙ ታውቁታላችሁ አይደል? አማርኛ ውስጥ እና እንደዛ በአፋን ኦሮሞ ለመጠየቅ ምንድነው የምትሉት? ማልቱ ሲሙደቴ ማልቱ ሲሙደቴ ሲሙደቴ ሙደኖ ሙደኖ ማለት ምንድነው? ገጠመኝ ማለት ነው። ከዛ ነው የመጣው። አሁን ይሄ ራሱ ሙደቴ ያጋጠመ ሲሙደቴ ምንድነው ያጋጠመ ማልቱ ሲሙደቴ ምንድነው ያጋጠመ ማልቱ ሲሙደቴ እንላለን ማለት ነው። የሚቀጥለው ደግሞ ችግርህ ምንድነው? ቀደም ያየናት ነች ማለት ነው። ረኮን ከማሊ ጀኔው ጋፈቹ በርባኒ ረኮን ከማሊ ረኮን ከማሊ ረኮን ከማሊ ረኮን ከማሊ ችግርህ ምንድነው? ረኮን ከማሊ ማሊ ምንድነው? ረኮን ከማሊ ችግርህ ምንድነው? ህመምህ ምንድነው? ህመምህ ምንድነው? ህመምህ ምንድነው? ዱኩቢን ከማሊ ዱኩቢን ከማሊ ዱኩቢን ከማሊ ዱኩቢን ከማሊ ዱኩቢን ከማሊ ህመምህ ምንድነው? ህመም ማለት ዱኩቢ ማለት ነው። ህመምህ ምንድነው? ዱኩቢን ከማሊ ምንህን ነው የሚሰማ? ምንህን ነው የሚሰማ? አንድ ሰው ከታመመ ለምሳሌ ምንህን ነው የሚሰማ ብላችሁ ልትጠይቁት ትችላላችሁ። አመመኝ ካላችሁ የሆነ ሰው ምንህን ነው የሚሰማክ ወይንም ምንህን ነው የሚያምክ ብላችሁ መጠየቅ ስትፈልጉ ማልኬ ሲቲ ደጋሃማ 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 ምንህን ነው የሚሰማ? ማልኬ ሲቲ ደጋሃማ
ምንህን ነው የሚያምህ? ምንህን ነው የሚያምህ? ምንህን ነው የሚያምህ? ማልኬ ሲዱኩባ ማልኬ ሲዱኩባ የሚያምህ ሲዱኩባ ማልኬ ሲዱኩባ ምንህን ነው የሚያምህ? ማልኬ ሲዱኩባ ምንህን ነው የሚያምህ? ማልኬ ሲዱኩባ ምንህን ነው የሚያምህ? ማልኬ ሲዱኩባ የምግብ ፍላጎት እንዴት ነው? የምግብ ፍላጎት እንዴት ነው? ፌዲን ኛታኬ አከም ፌዲን ኛታ ኬ 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 አከም የምግብ ፍላጎት እንዴት ነው? ፌዲ ኛታ ጀቹን የምግብ ፍላጎት ማለት ነው። እንዴት ነው? አከም የምግብ ፍላጎት እንዴት ነው? ፌዲ ኛታ ኬ አከም። አሁን ደግሞ የምናየው ህመምን መግለጽ ዮካን አመከን ይላሉ ዱኩቢ ይብሳችሁ አከሚን ወንተ ሲዱኩበ ይብሳታ እንዴት የታመማችሁትን ወይ የተቸገራችሁትን ችግር በአፋን ኦሮሞ ትገልጻላችሁ የሚለውን ነው። ወገቤን ያመኛል፣ ወገቤን ያመኛል። ዱግዳ ኮነ ዱኩባ ዱግዳ ኮነ ዱኩባ ዱግዳ ኮነ ዱኩባ ዱግዳ ኮነ ዱኩባ ወገቤን ያመኛል። ወገብ ዱግድ ያመኛል ነዱኩባ ወገቤን ማለት ዱግደኮ ዱግደኮ ነዱኩባ ዱግደ እስቲ ዱግደ በሉ ዱግድ ኮ ነዱኩባ ወገቤን ያመኛል። ከባድ ጉንፋን ይዞኛል። ከባድ ጉንፋን ይዞኛል። አሁን ቀደም እነዛን ጥያቄዎች ስትጠይቁ እንደዚህ ብላችሁ መመለስ ትችላላችሁ ማለት ነው። ከባድ ጉንፋን ይዞኛል። ቁፋን በዳን ነቀቤራ ቁፋ ጉንፋን ማለት ቁፋ በዳን ነቀቤራ ከባድ ጉንፋን ይዞኛል። ከባድ ጉንፋን ይዞኛል። ቁፋ በዳን ነቀቤራ የራስ ምታት አለብኝ። ቦዎ መታ እንቀባ ቦዎ መታ የራስ ምታት ምታት የራስ ምታት ቦዎ መታ ቦዎ መታ እንቀባ ቦዎ መታ እንቀባ ቦዎ መታ እንቀባ ጆጀቹ በርባድን የራስ ምታት አለብኝ። ቦዎ መታ እንቀባ ቦዎ መታ እንቀባ ከባድ የሆድ ህመም አለብኝ። ከባድ የሆድ ህመም አለብኝ። ከባድ የሆድ ህመም አለብኝ። ዱኩቢ ገራ በዳን ቀባ ዱኩቢ ገራ በዳን ቀባ ዱኩቢ ገራ በዳን ቀባ ዱኩቢ ገራ በዳን ቀባ ዱኩቢ ገራ የሆድ ህመም ዱኩቢ ገራ በዳ ከባድ የሆድ ህመም ዱኩቢ ገራ በዳን ቀባ ከባድ የሆድ ህመም አለብኝ። በጣም እያመመኝ ነው። በጣም እያመመኝ ነው። ባዬ ነዱኩባ ጅራ ባዬ ነዱኩባ ጅራ ባዬ ነዱኩባ ጅራ በጣም እያመመኝ ነው። ባዬ ነዱኩባ ጅራ ባዬ ነዱኩባ ጅራ ጥሩ የምግብ ፍላጎት የለኝም።
fedhii nyaataa baay'ee hin qabu. 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 ጥሩ የምግብ ፍላጎት የለኝም። ምንም አይነት የምግብ ፍላጎት የለኝም። fedhii nyaataa homaayyuu hin qabu. fedhii nyaataa homaayyuu hin qabu. ምንም አይነት የምግብ ፍላጎት የለኝም። fedhii nyaataa homaayyuu hin qabu. የምግብ ፍላጎት fedhii nyaataa homaayyuu ምንም አይነት hin qabu የለኝም። fedhii nyaataa homaayyuu hin qabu. መተንፈስ አቅቶኛል። harganuu dadhabeen jira. harganuu dadhabeen jira. አቅቶኛል dadhabeen jira. መተንፈስ harganuu dadhabeen jira. harganuu dadhabeen jira. መተንፈስ አቅቶኛል። እንግዲህ እነዚህ ናቸው ማለት ነው። እንደተጠቀማችሁበት ተስፋ አረጋለሁ። እስቲ ይሄ ቪዲዮ ጠቅማችኋል ወይስ አልጠቀማችሁም ኮሜንት ላይ ጻፉልኝ ማለት ነው። አካኑ ማይቹዳ ቪዲዮን ኬኛ ራይ ቪዲዮ ብራቲን አጋውልት ደምቲ ነጋ ታአይ በሌላ ቪዲዮ እስከምንመለስ ድረስ ሰላም ሁኑ። ቪዲዮን ላይክ ያደረጋችሁ ውጡ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ማለት ነው። ሐሳባችሁን ጻፉልኝ እንዳረሱ። ሰላም ሁኑ።